ተይጀር እኔ እኮ ሆዴ ባዶ ነው ይላል አንዳንድ ሰው። እኔ አፌ ይናገራል እንጂ ሆዴ እንደዚህ የሚባል ነገር የለም። የኔ መቤት ስርዓት ያዥና ጾም ጸሎት ያዥ እዚህ ቁጭ በይና አንድ ወር እንፈቅድልሻለን። ወይ በስነ ስርዓት ወይ 3-7 ግቢ ወይ የሆነ ነገር አድርጊ። እኔ ሆዴ ባዶ ይባል ነገር ጥይትም ይኸውልህ ከተተኮሰ በኋላ ቃታው ባዶ ሆኖ ነው እዚህ ጋር የሚቆመው። የወጣው ነገር ነው ሰው የሚገለው። የተኮሳችሁ ሚስት የምትገሉ፣ የተኮሳችሁ ባል የምትገሉ ሽጉጥ የላችሁ ይሆናል፣ ግን በቃል የተገደሉ ስንቶች ናቸው መቆም ያቃታቸው። እኔ አልቻልኩም እዘሙዋለሁ ጆሮዬ ይጮሃል ስድቡ ይላሉ አንዳንድ ሰዎች። ሆዴ ባዶ ነው ይሄው ይሁት ከፈለጋችሁ ቃታው እንደሱ እኮ ማለት ነው። ዝም ብላችሁ አታውሩ። እግዚአብሔር አንድ አፍ የሰጣችሁ ትንሽ እንድታወሩ ነው። 2 አይን 2 ጆሮ ምናምን 2 እግር 2 እጅ ሰጥቶ አንድ ነው የሰጠው። ይሄ አደገኛ ስለሆነ ተጠንቀን እንድናወጣ መጽሐፍ ቅዱስ መርዝ የሞላበት ብልቃጥ አለ እዚህ ውስጥ። በዚሁ አንድ እንዴት አንድ ጉድጓድ ውስጥ መራራም ጣፋጭም ይቀዳል። በዚሁ አንደበት እግዚአብሔርን ትባርካላችሁ፣ በዚሁ አንደበት እንደ እግዚአብሔር ምሳሌ የተፈጠረውን ሰው ትረግሙበታላችኋል። ይሄ አይሆንም ማለት ሁሉ ጊዜ ተጠንቀቁ። ስፔሻሊ ተጋብታችሁ ስትኖሩ የምትናገሩትን ነገር ተጠንቀቁ። የምትተፉት መርዝ እንዳይሆን። ለዚህ ነው አንደበት እሳት ነው፣ የፍጥረትን ሩጫ ያቃጥላል ይላል። አይገርማችሁ? የፍጥረትን ሩጫ ዲስቲኒውን ያጠፋዋል። ስለዚህ ቀላል ነገር አይደለም አፋችሁ ውስጥ ያለው። ሞትና ሕይወት በምላስ እጅ ላይ ነው ይላል። የሚወዱት ሰዎች ደግሞ ፍሬዋን ይበላሉ ይላል። አፋችሁ ውስጥ ሞትም ሕይወትም አለ። ተጠንቀቁ። ንግግራችሁ መቼ ሁል ጊዜ በጨው ይቀመም። ሰው ውስጥ ገብቶ ካደረ በኋላ አይመም። እጅ አይበል። ቀምሙት። ዝም ብላችሁ አትናገሩ። ንግግራችሁ ሰው ይጎዳል። መቼ ሁል ጊዜ ንግግራችሁ። ግንኙነትን መስራት ትፈልጋላችሁ? የትዳር ህይወታችሁ ጥሩ እንዲሆን ትፈልጋላችሁ? ሁል ጊዜ ተጠንቀቁ ስትናገሩ።